እንግዲህ ሳልነካችሁ ወር ሳልደርስባችሁ ተናግራችሁኛል እና በደንብ አድርጋችሁ አዳምጡኝ። አንተና ማራማዊት ናችሁ እኮ የዛኔ ኢትዮጵያ ገብታ ዶክተር አብይ አህመድ እንደመጣ ኢትዮጵያ ገብታ ስለ ዶክተር አብይ አህመድ ስትለፈልፍ ዶክተር አብይ አህመድ አንተ የፈለከውን ነገር ስላላደረገልህ ገብተህ ፋኖ የሚባለውን ከውሃት ጋር የሚሰራውን ቡድን የአማራ ነፃ አውጪ ብላችሁ እናንተ እኮ ናችሁ ደግፋችሁ ለዚህ ያደረሳችሁት። ዛሬ የአማራ እናት የምታለቅሰው በአንተና በማራማዊት እኮ ነው። ዛሬ የአማራ እናት አንገቷን የደፋችሁ ልጇ ሲደፈርባት በአይኗ ያየችው በአንተ የአማራ ነፃ አውጪ ነኝ በምትለው በአንተ። አታፍርም? እንደ ኢትዮጵያ ተኝታ ታድራለች ብዬ አላዝንም፣ እንቅልፍ አይወስደኝም። ይሄ አይነት ቁማር ድሮ የተበላበት ቁማር ነው። አንተ ማለት ለሆድህና ለሆድህ ብቻ ነዋሪ ነህ። በምንም አይነት መልኩ የኢትዮጵያ ነገር ማይሞቅህ ማይበርድ ከግብጽ ጋር አግሪመንት አድርጋችሁ ህወሓት ጋር አግሪመንት አድርጋችሁ ከህወሓትና ከፋኖ ጋር አንድ ላይ እየሰራችሁ ያላችሁ ቡዳዎች የአማራን እናት ደምን ባስለቀሳችሁ አንገት ያስደፋችሁ ሴት ልጆችን በ10 ዓመትና በ12 ዓመት አርግዘው ቤታቸው እንዲቀመጡ ህልማቸውን የቀማችሁ እናንተ ናችሁ። በምን አይነት ልክ አንተ የአማራ ነፃ አውጪ ልትሆን ትችላለህ? በምን አይነት ልክ ዛሬ አማራ እንደዚህ ነው ብለህ ልትናገር ትችላለህ? አንተ ነህ እኮ አማራን አንገት ያስደፋው። አንተ እኮ ነው የአማራን ልጆች ያሳረድከው። አንተ እኮ ነው የአማራ እናት ደምን እንድታለቅስ ወልዳ የወለድ መሀል እንድትሆን ያደረግከው እኮ ዋና አንተ ነው። መናገር አልነበረብህም፣ ዝም ማለት ነበረብህ። ካልነካህን አንነካም። ህወሓት ቃሉን መጠበቅ ነበረበት። የዛኔ አልጠበቀለም፣ የዛኔም ቃሉን አልጠበቀም ብለህ ስትወቅስ ነበር። ዛሬ ደግሞ ብልጽግና ቃሉን አልጠበቀም። አዎ አንተ የምትፈልገውን የተንጣለ ቤት የምትፈልገውን አይነት ሌተስ ቢሊዮን የሚቆጠር መኪና ገዝቶ አይሰጥህም ማንም ስላልሆንክ። ዶክተር አብይ አህመድ አንተ ከጎኑ ሆንክ አይሞቀውም፣ አንተ ስትሄድ አይበርደውም። እሱ የሚመራው በራሱ ጭንቅላት እንጂ በእንደናንተ ባዶ ጭንቅላት አይደለም። እናንተ ሲጀምር ከወዳችሁ ውጭ ለአማራ ህዝብ አስባችሁ አታውቁ። የአማራ ነፍስ ከነነፍሱ የአማራን ህዝብ ከነነፍሱ ነው የቀበራችሁት። አብሶ አንተ አታፍርም? ተኝቻ ላድርም ኢትዮጵያ ምናምን ስትል አታፍርም ወይ? መጀመሪያ ባንዲራ ቀይረህ እኮ መሀከል ያለችውን ኮከብ እኮ እንዳይኖር ያደረግከው እኮ አንተ ነህ። በጣም ብዙ ስለአንተ የምናወራው ነገር ካለ ብዙ ነገር እናወራለን። እንደናንተ አይነት ደደቦች ናቸው ፋኖ የተባለውን ሽፍታ አማራ ህዝብ ላይ አስቀምጠው ነቀርሳዎች እናንተ ናችሁ። ዛሬ አማራ እናት አማራ መሆኗን እስከምትጠላ ድረስ የአማራ ነፃ አውጪ ነን ብላችሁ አማራን የጨቆናችሁ በነፃነት በሀገሯ ላይ እንዳትኖር ያደረጋችሁ የደም መሬት ያደረጋችኋት እንደናንተ አይነት ጅቦች ናቸው። አትነግድ፣ በኢትዮጵያ አትነግድ፣ በአማራ ህዝብ ያመኛል ስትነግድ በአማራ ህዝብ። አንተ ውሸታም ነህ። ለአማራ ህዝብ ቅንጣት ታህል ነገር አላረክም። ለአማራ ህዝብ አንድም ጊዜ ቆመህ አታውቅም። ፋኖን ያቋቋማችሁት አንተና ማራማዊት እጃችሁ አለበት። ከግብጽ ጋር እየሰራችሁ ከህወሓት ጋር እየሰራችሁ ዛሬ አብይን እንጥላለን ብላችሁ ህወሓትን ትላንት አማራን ህዝብ ሲጨርስ ከነበረው ከህወሓት ጋር አግሪመንት አድርገህ ከግብጽ እየተቀበልክ እኮ ፋኖን የምትረዳው አንተ ነህ። ራስህ ወደ ጭንቅላት ተመለስ። በመጀመሪያ ደረጃ ዶክተር አብይማ በጭንቅላቱ ተማምኖ ድጋሚ ተመረጠ። ድጋሚ ተመረጠ። እንደናንተ አይነት ደግሞ ወንበዴዎች ደግማችሁ ኢትዮጵያ ውስጥ ገብታችሁ ሌላ ነቀርስ እንድትሰበስቡብን አንፈቅድላችሁ። በቃ የአማራ ህዝብ እንደናንተ አይነት ልጅ የላትም። እንደናንተ አይነት አተላ ልጅ የላትም። እየወጣ በየሚዲያው ላይ ታቀረሻለህ። የላትም። አማራ እንዳንተ አይነት ልጅ የላትም። ልጇ ብትሆንማ አገር ላይ ቁጭ ብለ ከእናቱ ጎን ቁጭ ብለ የሚመጣውን ችግሯንም መከራዋንም ትጋፈጥ ነበር። ድሎትና ምቾት ስለያዛችሁ ነው እዛ ሆናችሁ በሳምንት በ6 ቀን በ7 ቀን አንዴ እየወጣችሁ የአማራ ህዝብ የምትለው። አንተ የአማራ ህዝብ ጠላት ነህ፣ የኢትዮጵያ ጠላት ነህ፣ አጠቃላይ የኢትዮጵያ ጠላት ነህ። ስለዚህ ስለ አማራ ህዝብ የማውራት ሞራሉም ብቃቱም የለህም። ደግመክ ስለ ኢትዮጵያ እንዳትሰራ። አንተ አጭበርባሪ ቁማርተኛ ነህ። ይሄ ቁማር ደግሞ ተበልቶበታል።